ትላንት ያው ፖፖ ምንድነው የሚለውንና ዴሊ ታስካችንን በደንብ አይተናል። ዛሬ የኮይን እና የፖይንት ልዩነትን በመጀመሪያ እናያለን። በመጀመሪያ የኮይን እና የፖይንት ልዩነትን ወይም ጥቅማቸውን ምንድነው የሚጠቅሙን የሚለውን እናይና ከዛ በኋላ ደግሞ ላይቭ ስክሪናችን ላይ ስላሉ አይከኖች ትንሽ ነገር እንጨምራለን። ስለዚህ ኮይን እንግዲህ ብለናል፣ ወንዶች በሁለት መንገድ ከዚህ ፕላትፎርም ያገኛሉ። ከትሬጀር ቦክስ ከፓርቲ ኮይን ያገኛሉ። ሴቶች ከትሬጀር ቦክስ እናገኛለን። ይሄ ኮይን ምንድን ነው ጥቅሙ? ለምንድን ነው የምንጠቀምበት? የመጀመሪያ የኮይን ጥቅም ጊፍት ለማድረግ ነው። ኮይንን ጊፍት ለማድረግ ነው በቀጥታ የምንጠቀመው። ኮይን ጊፍት ስናደርግ እዚህ ፕላትፎርም ላይ ለሆነ ሰው መስጠት አይደለም። ጊፍት ማድረግ ለሆነ ሰው መስጠት እና ለዛ ሰው መሸለም አይደለም። አለ እንደዛም አይነት አሰራር አለ። ግን በብዛት ምንድነው ኤክስቼንጅ ነው የምንደራረገው። እርስ በርስ ኮይን እንቀያየራለን። እኔ የላኩለትን መጠን ያ የላኩለት ሰው ይመልሳል። ስለዚህ ኮይንን ጊፍት ለማድረግ ነው የምንጠቀመው። ኮይን ጊፍት በምናደርግበት ሰዓት ሌብላችን ያድጋል። ከዛ ጋር ኮሚሽን እናገኛለን። ኤጀንት የሆኑ ሰዎች ኮይን ጊፍት በማድረጋችን ሌብላችን ያድጋል። ያንን ኮይን መልሰን እንቀበላለን ከዛ ሰው እና ፖይንት ሆኖ እኛ ጋር ይገባል። ፖይንት ሆኖ 30% ፕላትፎርሙ ለራሱ ይወስድና ፖይንት ሆኖ ኮይን ይገባል። ጊፍት የሚደረገው እዚህ ፕላትፎርም ላይ ኮይን ነው። ስለዚህ ኮይንን ጊፍት ለማድረግ እንጠቀማለን። ያን ስናደርግ ከሰዎች ጋር ኤክስቼንጅ ነው የምንደራረገው። ያን ኤክስቼንጅ ስናደርግ 30%ቱን ፕላትፎርሙ ለራሱ ይወስድና እኛ ጋር ፖይንት ሆኖ ይገባል ማለት ነው። ከዚህ ውጪ ኮይን ለጋምብል እንጠቀመዋለን። ኮይንን ጋምብል ማለት አሁን እዚህ ጋር ኤክስ ሲታያችሁ የነበረው ጌም ጋምብል ነው። ይሄ ማለት ሰዎች ጌም እያደረጉ ነው ከፕላትፎርሙ ጋር ላኪያቸውን እየሞከሩት ነው። ላኪ ይባላል። ኮይንን ለጋምብል እንጠቀማለን። ሶስተኛው እዚህ ፕላትፎርም ላይ ልክ የፍልስቴሽን ጌም የሚመስሉ ዊን ጌሞች አሉ። እነሱን ለመጫወት ለጌም እንጠቀማለን። የኮይን ጥቅም ጊፍት ለማድረግ፣ ጊፍት ስናደርግ ተመልሰን ያንን ኮይን ከዛ ሰው እንቀበላለን። ኤክስቼንጅ ነው የምናደርገው። ጌም እንጫወትበታለን በኮይናችን፣ ጋምብል እናደርግበታለን። ይሄን ነው የምናደርገው። እኛ ጊፍት በምናደርግ ግን እዚህ ፕላትፎርም ላይ ጊፍት በምናደርግ ሰዓት ተመልሰን እንቀበላለን ብለናል። ያንን ጊፍት በዛ ሰዓት ሌብላችን ያድጋል። ከፖይንታችን ላይ ደግሞ ፕላትፎርሙ ኮሚሽን ይከፍለናል። ለእኛ መልሶ ኮሚሽን ይከፍለናል። የኮይን ጥቅሞች እነዚህ ናቸው። ፕላትፎርሙ እኛ ጊፍት በምናደርግበት ሰዓት 30% ኮሚሽን ይወስዳል። በአጠቃላይ ኮይንን ስታስቡ እዚህ ፕላትፎርም ላይ የምናደርገው ማንኛውንም ነገር የምናደርገው በኮይን ነው። ፖይንት ደግሞ ምንድነው? ያው ኮይን ጊፍት ስንደራረግ ፖይንት እኛ ጋር ይገባል። ሴቶች በላይቭ ስትሪም ፖይንት እናገኛለን፣ በፓርቲ እናገኛለን። ወንዶች ኤጀንት ሆነን በኮሚሽን እናገኛለን። ጋምብል ሲደረግብን ፖይንት እናገኛለን። ወንዶች በኮሚሽን እናገኛለን። ጋምብል ሲደረግብን ፖይንት ወንዶች እናገኛለን። ሰዎች ወይም ላኪያቸውን እኛ ላይ ሲሞክሩ ማለት ነው። ስለዚህ የፖይንት ጥቅም ምንድነው? ፖይንት በቀጥታ ዊዝድሮ የምናደርገው ዶላራችን ነው። ስለዚህ 100,000 ፖይንት ማለት $10 ነው። ከፖፖ ሚኒመም ዊዝድሮ ማድረግ የምንችለው $10 ነው ብለናል። ስለዚህ 100,000 ፖይንት ሲኖረን 100,000 ፖይንታችንን ከፈለግን ዊዝድሮ እናደርግበታለን። ካልሆነ ምን እናደርጋለን? ወደ ኮይን እንቀይረዋለን። 100,000 ፖይንታችንን ወይ ዊዝድሮ እናደርገዋለን ወይም ወደ ኮይን እንቀይረዋለን። ስለዚህ ፖይንታችን ወደ ኮይን ሲቀየር 100,000 ፖይንታችን ወደ ኮይን ሲቀየር ሶስት አይነት አማውንት አለው። አንድ ሰው 100,000 ኮይን ይዞ ፖይንት ይዞ ወደ ኮይን ሲቀይር ሶስት አይነት አማውንት አለው። እሱም ባለንበት ስታተስ ጥገኛ የሚሆነው። ለምሳሌ ሆስት የሆነ ሰው እዚህ ፕላትፎርም ላይ ኤጀንት ሳይሆን ሆስት ሆኖ እየሰራ ያለ ሰው 100,000 ፖይንቱን ወደ ኮይን ሲቀይር 90,000 ኮይን ሆኖ ነው የሚቀየርበት። 90,000 ኮይን ሆስት የሆነ ሰው ስንቱን ያጣዋል? 10,000ን ያጣዋል። ኤጀንት የሆነ ሰው ደግሞ 100,000 ኮይኑን ወደ ፖይንት ሲቀይረው 97,536 ሆኖ ይቀየርለታል። ኤጀንት የሆነ ሰው ሶስተኛ አማውንት አለው። ምንድነው እሱ? ሆስት የሆነ ሰው ወደ ኤጀንቱ አካውንት
ወደ ኤጀንቱ አካውንት የሚቀይር ከሆነ ያንን ፖይንት ወደ ኤጀንቱ አካውንት ኮይን ሆኖ እንዲገባለት ከፈለገ በ97,536 ይቀየርለታል። እነዚህ በብዛት እንጠቀመዋለን። ብዙ ጊዜ የማንጠቀመው አድካሚ የሆነ ግን ማወቅ ያለባቸው አንድ አለ። ለምሳሌ ሁለት ሰዎች ኤጀንት ሆነው ሁለታችንም እኔና አንድ ሰው ኤጀንት ሆነናል። ሶ እኔ ወደ እሱ አካውንት እሱ ደግሞ ወደ እኔ አካውንት እርስ በርስ የምንቀያየር ከሆነ ኤጀንት በኤጀንት ሊንክ ተጠቅሞ የሚቀይር ከሆነ በ99,000 ኮይን ይቀየርልናል፣ 100,000 ፖይንት። ስለዚህ እነዚህ በአጠቃላይ 4 አማውንት ናቸው። ሁለቱን በብዛት እንጠቀመዋለን። ሆስቶች ወደ ኤጀንታቸው ሊንክ ይልኩና ወደ ኤጀንታቸው ኮይን ትሬዲንግ ይልኩና ልክ ኮይን ስትገዙ ብዙዎቻችሁ ኮይን እንደሚላክላችሁ ያንን ኮይን ከኮይን ትሬዲንጋችን በቀጥታ ለሆስቶቻችን